እጅግ እድለኛ ነው። ጡባ ሁለት ትርጉም ሰጥተዋታል ዑለማዎች። ጀነትም ብለዋል። ጡባ ማለት ጀነት ተረጋገጠችለት ማለት ነው ብለዋል። ወይም ደግሞ ጡባ የሚለው ኢነሃ ሸጀረቱን ፊል ጀነቲ ظሉሃ መሲረቱ 100 ዓሚን፣ የጀነት ውስጥ ያለች ዛፍ ናት። ጥላዋ ብቻ 100 ዓመት የሚያስኬድ። አላሁ አክበር። የጀነት ሰዎች ልብስ ከዚች ዛፍ ነው የሚሰራው። ኢነሃ አልጀነቱ ነፍሱሃ ተብሏል። ፈልጀነቱ ዩቃሉ ለሃ ጡባ ፈጡባ ሚን አስማኢ ልጀነቲ አው ሸጀረቱን ፊሃ። ከሁለት አንድ ትርጉም ነው ማለት ነው። ጀነትም ራሷ ጡባ ተብላ ተጠርታለች፣ ወይም ጀነት ውስጥ ያለች ዛፍ ናት ተብሏል። ለእንዲህ አይነቱ የሚሰራውን ስራ ለአላህ ብሎ የሚሰራ ሰው ዱንያ ላይ ሰዎች ቢንቁትም፣ ሰዎች ቦታ ባይሰጡትም፣ ሰዎች ቢጸየፉትም፣ ሰዎች ቢያገሉትም፣ ሰዎች ባያከብሩትም መጨረሻው ግን ጀነት ነው ለአላህ ብሎ እስከሰራ ድረስ። ሁለት ሰዎች ናቸው በዚህ ሐዲስ ውስጥ የተቀመጡት። ለዱንያ ብለው ብር ፍለጋ፣ ወርቅ ፍለጋ፣ ዶላር ፍለጋ ልብስ አፍቅረው፣ ጫማ አፍቅረው፣ መኪናን አፍቅረው፣ ቤትን አፍቅረው፣ ተቃራኒ ጾታን አፍቅረው ህይወታቸውን የሚያበላሹ፣ ለአኺራ መስራት ያለባቸውን ለነዚህ ጥቅማ ጥቅሞች ብለው የሚሰሩ ሰዎች ከስረዋል። እነዚህ ሰዎች ተዒሰ በሚለው ተገልጿል። ሃለከ ለጥፋት ራሱን ዳረገ ማለት ነው ይሄ ሰው። እዚሁ ሁለተኛው ክፍል ላይ ሐዲሱ ደግሞ ጡባ ሊዓብዲን፣ አላሁ አክበር፣ ባህሪያቶቹ ቀጥለው ተገልጸዋል። የፈረሱን ልጓም ይዞ በአላህ መንገድ ላይ የሚታገል፣ ሐታ ጂሃድ እንኳን ባይኖር የሚሰራውን ስራ ለረቡል ዓለሚን ብሎ የሚሰራ፣ ሰዎች ወደዱት፣ ጠሉት፣ አቀረቡት፣ አራቁት፣ አወገዙት፣ አሞገሱት፣ ከፍ አረጉት፣ ዝቅ አደረጉት፣ የሚናገረውን ሰሙለት፣ አልሰሙለት፣ ሽምግልናውን ተቀበሉ፣ አልተቀበሉ ቦታ ሳይሰጥ ለተፈጠረለት ዓላማ ራሱን ዝግጁ ያደረገ፣ ለአላህ ብቻ ሲናገርም ሲሰራም ሲወድም ሲጠላም ሲሰጥም ሲነፍግም ሁለንተናውን ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ አወሉል ሙስሊሚን። ሃዛ ሁወል ሙስሊም። ሕይወቴ፣ ሞቴ፣ ስግደቴ፣ እርዴ ዓለማትን ክሬት ላደረገው ረቡል ዓለሚን ብቻ ነው። በቃ ይሄ ነው ጡባ የምትገባው ለዚህ ሰው ነው። ጡባ ሸጀረቱን ፊል ጀና አው ሂየ አልጀነቱ ነፍሱሃ፣ እሷው ራሷ ናት። ረሱል ዓለይሂ ሰላቱ ወሰላም ዱዓ እያደረጉለት ነው ማለት ነው። ወሃዛ ዱዓኡ ሚን ረሱል፣ ያኛውን ረገሙት፣ ተዒሰን ያሉት ጥፋት ይላበስ፣ ጥፋትን ይላበስ፣ ስኬታማ አይሁን አሉ። እዛኛው ላይ ማለት ነው ለውድቀት ይዳረግ ነው ያሉት። ኸበሩን ቢማዕነ ዱዓ ነው የሚሉት። እዚህ ጋር ደግሞ ጡባ አላህ ያችን ዛፍ ያችን ጀነት ይስጠው ለማን? ስራውን በሙሉ ለአላህ የሚያደርግ። ሱብሓነላህ።
ዘመቻ ላይ ጂሃድ ኑሮ ወደ ጂሃድ ከገባ አሚሩ የሰራዊቱ መሪ ባዘዘው ቦታ ላይ ይገኛል። ይሄ ሰው እኔን ለምን እዚህ ቦታ አረገኝ? እከሌን ለምን እዛ ቦታ አደረገው? ለምን እኔን ዝቅተኛ ቦታ ሰጠኝ? ለምን እከሌን ማዕረጉን ከፍ አደረገ አይልም። ታዛዥ ነው ምንጊዜ። ለምን? የሚዋጋው የሚፋለመው ጂሃድ የሚያደርገው لإعلاء كلمة الله የአላህን ቃል ንግግር ላኢላሃ ኢላላህን የበላይ ለማድረግ እስከሆነ ድረስ የትም ቦታ ቢሆን ምንም አይመስለው። በተራ ወታደርነት ሲመደብ ተግባሩን በሚገባ ያከናውናል። በቃ ፍቃድ ቢጠይቅ አይፈቀድለትም። ለምን? ቦታ አይሰጡትም ሰዎች። ለማሸማገል ቢሄድ ቢቀርብ ሽምግልናው ተሰሚነት የለውም። የሱ ተቃራኒ ግን ሀብታሞች፣ ይሄ ሰው ደሃ ነው ግን ጥሩ ስራ ሰርቷል ለአላህ ብሎ የሰራው ስራ ወደ ጀነት ይወስደዋል። ለጋብቻ ጥያቄ እንኳን ቢያቀርብ ተቀባይነት አያገኝም። ለምን? ቦታ የለውም። ስንት ሰዎች አሉ ስናያቸው ምንም ቦታ የማይሰጣቸው መስለው የሚታዩን ሰዎች፣ ነገር ግን አላህ ዘንድ ትልቅ ቦታ አላቸው። ለው አቅሰመ ዐለ አላህ ለአበረሁ፣ በአላህ ላይ ቢምል አላህ ያንን መሐላውን እውን ያደርግለታል። ወላሂ ዝናብ ይዘንባል ቢል አላህ ያዘንብለታል። ወላሂ እንዲህ አይነት ነገር ይከሰታል አይከሰትም ቢል አላህም እውን ያደርግለታል። ከሰሃቦች መካከል ይሄንን ነገር በተግባር አላህ አሳይቶላቸዋል። እንዲህ አይነት የአላህ ባሪያዎች አሉ። እኛ ከየትኞቹ እንደሆን ራሳችንን እንጠይቅ እስቲ። ሰዎች ለአኺራ ተብሎ የሚሰራን ስራ ለዱንያ ጥቅም ብለው መስራት ለክስረት እንደሚያበቃቸው አውቀው መጠንቀቅ አለባቸው። ሶላት የሚሰግደው ከስራ ላለመባረር ብሎ ከሆነ ምሳሌ የተቀጠረው የሙስሊም ሸሪካ ውስጥ ቢሆን ወይንም ደግሞ ሶላት የሚሰግዱ አሰሪዎች ቤት የተቀጠረች እህት እነሱ ስገጂ እማትሰግጂ ከሆነ ከስራ እናባርርሻለን ስላሉት ብቻ ብለው የሚሰግዱ ከሆነ ከስራ ላለመባረር ብለው የሚሰግዱ ከሆነ ሶላታቸው ባጢል ነው የሚሆነው። ሂጃብ የምታደርገው ተገዳ ከሆነ ባጢል ነው የሚሆነው፣ ውድቅ ነው የሚሆነው። ለምን? መልካም ስራን ስንሰራ አኺራን ፈልገንበት መሆን አለበት እንጂ ዱንያን ፈልገንበት መሆን የለበትም። እትንሹ ሽርክ ውስጥ ይገባልና أن إعطاء الله الدنيا لبعض الناس ليس دليلا على رضا الله عنهم الله ውስን ሰዎችን ሀብታሞች ማድረጉ ውስን ሰዎችን ባለስልጣኖች ማድረጉ እነሱን ይወዳቸዋል ማለት አይደለም። ከዚሁ ትምህርት እናገኛለን። ولهذا قال نوفي إليهم أعمالهم فيها وهم فيها لا يبخسون أولئك الذين ليس لهم في الآخرة إلا النار ዱንያን የሚፈልጉ ሰዎችን እንሰጣቸዋለን ምንም ሳናጎድል፣ ነገር ግን የውመል ቂያማ ምንም ነገር አያገኙም ከጀነት ጀሃነምን እንጂ ይላል። ስለዚህ ሀብታም አላህ ያደረገው ሰው ወዶት ነው እንዳንል فهذا دليل أن هذا العطاء عن غير رضا وأن منع الدنيا عن العبد المؤمن ليس دليلا على عدم رضا الله الله አንድን ባሪያ ዱንያን ሳይሰጠው መቅረቱ አላህ ጠልቶት ነው ብለን እንደ ምልክት ልንጠቀም አንችልም። فالدنيا ليست مقياسا لرضا الله وغضبه وجودا وعدما ሀብት፣ ስልጣን፣ ድሎት የመውደድም የመጥላትም ምልክት አይደለም።
ነገር ግን ዲን ለአኺራ ማልቀስ ለአኺራ መጨነቅ ትክክለኛ ሙስሊም መሆን ግን የአላህ መውደድ ምልክት ነው። ዱንያ ግን ላ አንዳንድ ሰዎች አስተሳሰባቸው ጠባብ የሆኑ ሰዎች ሀብታሞችን ሲያዩ አላህ ስለወደዳቸው ነው ሀብታም ያደረጋቸው ይላሉ። ይሄ ስህተት ነው። ደሃዎችን ሲያዩ አላህ ስለጠላው ነው እኮ ደሃ ያደረገው፣ አላህ ስለጠላው ነው ቆማጣ ያደረገው፣ አላህ ስለጠላው ነው ሰዎችም እንዲጠሉት ያደረገው ይላሉ። ላ በጭራሽ እንዲህ አይነት አስተምህሮት እስልምና ውስጥ የለም። እርግጥ ነው መውደድና መጥላት ላይ አላህ አንድን ባሪያ ከወደደው መላእክቶችም ይወዱታል፣ የሱ ትክክለኛ ሙእሚን የሆኑ ባሪያዎቹም እንዲወዱት ያደርጋል። አላህ አንድን ባሪያውን ከጠላ መላእክቶችም እንዲጠሉት ያደርጋል፣ የሱ ትክክለኛ ሙእሚን የሆኑትም ደግሞ እንዲጠሉት ያደርጋል። የካፊር ውዴታ የካፊር ጥላቻ ሚዛን አይደለም። የሙእሚኖች ውዴታ የሙእሚኖች ጥላቻ ለአንድ ሰው ያላቸው ግን ከአላህ ጋር የተያያዘ ይሆናል። يؤخذ من الآيتين الكريمتين أن العبرة ليست في صورة العمل وإنما العبرة في نية العامل. عند سو سران بجهد سيسرا مايتاتشن لجنة يابقوال لجهنم يابقوال مالتان نتشلم. لمن نياون إنيان نوكما السنة الله بيتشاناتشو ميوكوت. من كان يريد العاجلة يريد إرادة مالت مفلق مالتنو مشات مالتنو معلم مالتنو نيا بروت كلب غاريتا يازنو اني اسامر القرآن سقرا بتسمو نياين الله ብቻ ነው የሚያውቀው። ድንገትም የአድማጮቼን ሙገሳ ውዳሴ ፈልጌ ሊሆን ይችላል አሳምሬ የምቀራው ድንገት ይሄ ከሆነ ከሰርኩ ማለት ነው። ሰዎች ቢያመሰግኑኝም ምንም የማገኘው ጥቅም የለም። መለገሱ መመጽወቱ ጥሩ መሆኑ ጥቅም አይኖረውም። ቀልቡ ንጹህ ካልሆነ ቀልብ ከተበላሸ ሁሉም ነገር ተበላሸ ማለት ነው። ቀልብ ከተበላሸ ሁሉም ነገር ተበላሸ። ቀልብ ካማረ ሁሉም ነገር ያምራል። ስለዚህ من كان يريد العاجلة عجلنا له فيها ما نشاء. يريد إرادة مالت نية مالت ነው። ስለዚህ ጋድ የሆነውን ስራ አይደለም እኛ የምንመለከተው። ጋድ የሆነውን ሳይሆን የልብን የውስጥን ነው ማየት ያለብን ሁላችንም። ልብ ንጹህ ከሆነ ልብ ንጹህ ከሆነ ሁሉም ነገር ይስተካከላል። ልብ ከተበላሸ የጋድ ስራ ጥቅም የለውም። ይሄንን ሁላችንም ትኩረት ልንሰጠው ይገባል። የዚህ ምዕራፍ የዛሬው ትምህርታችን ምዕራፍ ዋናው ይሄ ነው። ከንያ ጋር የተያያዘ ነው። ለማን ብዬ ነው የምሰራው? ለማን ብዬ ነው ጥሩ የምሆነው? ለማን ብዬ ነው የምሰግደው የምጾመው? ሱናን የምከተለው ለማን ብዬ ነው ብሎ ራሱን መጠየቅ አለበት። ራሷን መጠየቅ አለባት። ለሰዎች ብለን ከሆነ መልካም ስራን የምንሰራው አላህ ይጠብቀንና ከሳሪዎች ነው የምንሆነው። ይሄ ሊታወቅ ይገባል። ነገር ግን ለአላህ ብዬ ከሆነ ከቀልብ ጋር የተያያዘ ነው ይሄ ስራ። ለአላህ ብዬ ከሆነ ግን ሰዎች ወደዱኝም ጠሉኝም አመሰገኑም አላመሰገኑም አላሁ ስብሓነሁ ወተዓላ ሙሉ የሆነ አጅር ይሰጠኛል አኺራ ላይ። ለዛ ቀን አጅር ነው መጨነቅ ያለበት። فإن كانت نية العامل خالصة لله عز وجل فهذا العمل عمل صالح، وإن كانت نية العامل غير خالصة لوجه الله عز وجل فهذا عمل فاسد، وإن كانت صورته صورة عمل صالح. نية ነው በቃ። የጋዱን ማማር አይደለም እስልምና የአንድን ስራ ተቀባይነት
ወደ ጀነት የሚወስድ ስራ ነው ብሎ ሊመድበው የሚችለው ገሃዱን አይቶ አይደለም፣ ውስጡን ነው የሚያየው እስልምና ውስጡን። ስለዚህ ሁላችንም ትኩረት ልናደርግበት የሚገባው ነገር ቢኖር ጥሩ ከመናገራችን ከመጥፎ ንግግር ራሳችንን ከማቀባችን በፊት ከመስገዳችን ሱና ከመከተላችን አለባበሳችንን ከማሳመራችን በፊት ለማን ነው ይሄንን ነገር የምሰራው? ለማን ብዬ ነው ይሄንን ነገር የተውኩት ብሎ ራሱን ቆም ብሎ መጠየቅ አለበት። ለሰው ከሆነ ይተወው ያንን ነገር፣ ለአላህ ብሎ ከሆነ ይቀጥልበት። ይህንን ነው እስልምና የሚያስተምረው። የዛሬው ትምህርታችን በዚህ ይጠናቀቃል። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን።